ጾም ሲጾሙ ቆይተው ሲበሉ ድንገት ጨንጓራው ብድግ ብሎ ያቃጥሎታል ወይስ አየር ሞልቶ ይነፋዎታል? ጾም በስርዓት መጾም አልቻልኩም ብለው ተስፋ ቆርጠዋል? ብዙዎቻችን ችግሩ ያለው ከጾም አቆጣጠር ወይም ሰዓት ይመስለናል። ነገር ግን ሳይንሱ የሚናገረው ሌላ ነው። ችግሩ ያለው የምንጾመው ሰዓት ላይ ሳይሆን በሚበሉበት ሰዓት ባዶ ጨንጓራ ውስጥ የምንጨምራቸው 3 የተሳሳቱ የምግብ አይነቶች ላይ ነው። ሰላም፣ እንዴት ናችሁ? ውድ የእርምጃ ዩቲዩብ ቤተሰቦች እንኳን ወደዚህ ቪዲዮ በሰላም መጣችሁ። በዛሬው ቪዲዮአችን በጾም ወቅት የጨንጓራ ህመም ወይም ጋስትሪስ ለምን እንደሚነሳና በፍጹም ልንመገባቸው የማይገቡ 3 ምግቦችን በሳይንሳዊ ማስረጃ እናያለን። ከቪዲዮ መጨረሻ ከቆያችሁ ደግሞ ጨንጓራችሁ ወዲያውኑ የሚያስታግሱ 3 ምርጥ የምግብ ምትኮችንም አካፍላችኋለሁ። በመጀመሪያ ሳይንሱ ምን ይላል? ጾም ወቅት ጨንጓራችን ባዶ ስለሚሆን አሲድ ወይም ሃይድሮክሎሪክ አሲድ ማምረቱን አያውቁም። ጨንጓራ ባዶ በሆነበት ሰዓት ደግሞ ይህ አሲድ ጨንጓራችን የውስጡን ሽፋን ወይም ሙከስ ላይኒንግ በቀጥታ ሊያበሳጨውና ሊያቆስለው ይችላል። በዚህ ወቅት የተሳሳተ ምግብ ስንመገብ አሲዱን አብዝተን ህመሙን እናባብሰዋለን። በፍጹም ጾም በኋላ መበላት የሌለባቸው 3 ምግቦች፣ አንደኛ በቅመምና በሚጥሚጣ የበለጸጉ ምግቦች ወይም ስፓይሲ ሪች ፉድስ፣ በቁሌት የበሰሉ የጾም ወጦች፣ በተለይ በርበሬና ሚጥሚጣ የበዛበት ወጥ። ይሄ የሆነበት ምክንያት በቃሪያና በሚጥሚጣ ውስጥ ካፕሴሲን የሚባል ተፈጥሯዊ ኬሚካል ይገኛል። ይህ ኬሚካል የጨንጓራ ሽፋን ማበሳጨት ብቻ ሳይሆን ጨንጓራ ተጨማሪ አሲድን እንዲያመርት ያነሳስተዋል። ባዶ ጨንጓራ ላይ ሲገባ ደግሞ ወዲያውኑ የቃጠሎ ስሜት ይፈጠራል። ታዲያ ምን ማድረግ አለብን? በቅመም ያልበለጸጉ ቀለል ያሉ አልጫ ምግቦችን ማስቀደም። ሁለተኛ መበላት የሌለባቸው ምግቦች የተጠበሱና ዘይት የበዛባቸው ምግቦች ወይም ፍራይድ ኤንድ ፋቲ ፉድስ፣ የጾም ሳምቡሳ ወይም የተጠበሱ ነገሮች፣ የተጠበሰ ድንች ወይም የተጠበሰ እንደ ቺፕስ እና ዘይት የበዛበት ሽሮ። ምክንያቱ ምንድነው? ከፍተኛ ስብ ያላቸው ምግቦች ለመፈጨት ረጅም ሰዓት ይወስዳሉ። ምግብ ጨንጓራ ውስጥ ረጅም ሰዓት ሲቆይ ጨንጓራ አሲድ ማምረቱን ይቀጥላል። በተጨማሪም የጨንጓራና የጉሮሮ መገናኛ ወይም ቫልቭን በማላላት አሲድ ወደ ጉሮሮ እንዲመለስ ወይም አሲድ ሪፍለክስ ያደርጋል። አማራጭ ከመጥበስ ይልቅ በኦቨን ወይም በመጋገር እና ደግሞ የዘይት መጠንን መቀነስ። ሶስተኛ አሲዳማ ምግቦችና ካፌን ወይም ለስላሳ መጠጦች እንደ ቲማቲም፣ ሎሚ፣ ቡና፣ ሻይና ለስላሳ መጠጦች። ይሄ የሆነበት ምክንያት እነዚህ ምግቦች በራሳቸው ከፍተኛ አሲድ አላቸው። ቡናና ሻይ ደግሞ የጨንጓራ አሲድ ማምረትን የሚያፋጥን ካፊን ይይዛሉ። ባዶ ጨንጓራ ላይ ካፊን መውሰድ ጨንጓራ የመከላከል አቅምን ያዳክማል። አማራጭ ቡናን ወይም ሻይን ከተመገቡ ከ1 ሰዓት በኋላ መጠጣት። እስካሁን ያለው ቪዲዮ እየተመቻችሁ እንደሆነ ተስፋ አድርጋለሁኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ከጎን ያለችዋን የደወል ምልክትና ሰብስክራይቧን ተጫኗት። እስካሁን መመገብ የሌሉብንን ምግቦች አይተናል። አሁን ታዲያ ምንድነው መመገብ ያለብን? አንደኛ ለብ ያለ ውሃ ወይም በጣም ያልቀዘቀዘ ፍሪጅ ውስጥ ያልገባ ውሃ መጠጣት። ሁለተኛ የአጃ ገንፎ እና ሙዝ በትንሽ ጨው ቀለል አድርጎ ማዘጋጀት። አጃ ይዘቱ ወፍራም በመሆኑ አሲዱን የመምጠጥ ባህሪ ያለው፣ ሙዝ ደግሞ እንደ ተፈጥሯዊ አንቲ አሲድ ሆኖ የጨንጓራን ሽፋን ይሸፍናል። ሶስተኛ የተቀቀለ ድንችና አትክልት። ያልተጠበሱ ቅመም የሌላቸው የተቀቀሉ ምግቦች አነስተኛ አሲድ ስላላቸው እና ለመፈጨት ቀላል በመሆናቸው ጨንጓራን አይከብዱም። ሶስተኛ እና ወደ መጨረሻው ስንሄድ የህይወት ዘይቤያችን ወይም የአመጋገብ ስርዓታችን እንዴት መሆን አለበት? በጾም ሰዓትና እንዲሁም ከጾም ውጪ ጨንጓራችን ጤንነት ለመጠበቅ ምን ማድረግ አለብን? የጨንጓራ የጤና ወርቃማ ህጎች። አንደኛ በቀስታና አዝግሞ መመገብ። ምግብን በጥሩ ሁኔታ መመገብ ወይም ቾዊንግ ማድረግ ሳሊባ እንዲበዛ ወይም ምራቅ እንዲበዛ ስለሚያደርግ ይህ አሲድን ማቆም ይረዳል። ሁለተኛ ከተመገቡ በኋላ ወዲያውኑ አለመተኛት። ከተመገቡ በኋላ ቢያንስ ለ2 እስከ 3 ሰዓት ሳይተኙ መቆየት ምግብንና አሲድን ወደ ጉሮሮ እንዳይመለስ ወይም ሪፍሌክስ እንዳያደርግ ይከላከላል። ሶስተኛ በጥቂቱና በየደረጃው መመገብ። ምግብ ቀኑ ሙሉ ከጾምን በኋላ በምንፈታበት ሰዓት አንድ ጊዜ ብዙ ከመብላት ይልቅ በየመጠኑ አነስ አድርጎ በየሰዓቱ ልዩነቱ መመገብ። እነዚህ ያስፈልጋሉ። በጾም ወቅት ጨንጓራችንን ከአሲድ ጥቃት ለመጠበቅ በዋናነት ቅመምን፣ የተጠበሱ ምግቦችንና ካፊን የበዛባቸው መጠጦችን በማስወገድ ያስፈልጋል። ይህ ቪዲዮ ጠቃሚ ነው ካገኛችሁ ላይክ ማድረጋችሁ እንዳትረሱ። ከጎን ያለችዋን የደወል ምልክት እንዲሁም ሰብስክራይብ ትጫኑ። ቶሎ ቪዲዮ ሲለቀቅ እንዲደርሳችሁ ያደርግላችኋል። አመሰግናለሁ።